በቃሽ። ዘጠኝ ወር አርግዣ ብቻ የወለድኳት ልጄ እኮ ናት ቀብሬ ላይ እንዳትቆም የተባለችው። እንዴት ልትሆን? እሱን ብቻ አጣሁት። ጋሼም ንዴታቸው በረድ ሲልላቸው፣ መካሪዎቻቸው በረድ ሲልላቸው በሽማግሌን ጠይቃቸዋለን። አይነት እርግማን እንዳለብኝ አላውቅም። ከዚህ በፊት የእሷ ታላቅ እምትክ ማስት የተደገማ ሳይታወቅ እንደወጣ ቀረን እንጂ አሁንም ደግሞ እጅ ከቤተሰቡ ለያት። እንግዲህ ምን ይደረግ? ምን እንደማደርጋቸው እኚህ ሰውዬ አላወኩም። ስንመለስ እንኳን መተው ተወስደን ነይ ሳይሆን የተናገርሽው ነገር ህፃን ልጅ ይዤ በጨለማ በኮንትራክት ታክሲ ከመመጣ መግባት እንኳን ባትፈልግ መንገድ ድረስ ጠብቀ ብታመጣነስ? ዘንድ መጣ ነበር የፈለግሽው? ምን አለበት ብትመጣስ? ትልቅ ጉዳይ ነበር የነበረው። በዛ ላይ አባባ በመቅረት ቅር ሳይሰኝ አይቀር። ለምን እመጣለሁ? በእናንተ ቤተሰብ ውስጥ ዛሬ ቀርቶ ወደፊት ምን እንደሚመጣ ማወቅ ከፈለግሽ ቁጭ በይ እና ልንገርሽ። ቁጭ በይ። አንቺም ከእንግዲህ ከዜማ ጋር ብትገናኝ ከውርስም ከትዳርም ነው የምትነቀየው። እሺ ንገረኛ። አሁን የነገርኩሽ ምንም አይደለም ማለት ነው? ንገሪኝ። ምንም አይደለም? ከውርሱ ይቅር ከትዳር መነቀልሽ ምንም አያሳስብሽም? እንኳን አወኩሽ። እሺ እንኳን ነገርሽ። የተናገርኩት ነገር ይሄን ያስቆጣል እንዴ? ኧረ ምንም ምን ያስቆጣል? ለምን ትዳርሽን አትጠብቂውም ማለት እኔን አናድደኝም፣ አያበሳጨኝም።
ነይ ወደ መኝታ ክፍልሽ ግቢ። ንቀት ነው አይደለም እያናገርኩሽ ልጅሽን የምታወሪው? ስሚ ተምራለች የምትባለው ባለ ዲግሪ እህትሽም በጥጋቧ ምን እንደደረሰባት ታውቃለሽ አይደለም? ያ ዕጣ አንቺ ደግሞ ያ ማነው ለዛ ለወንድምሽም ይወጣላችኋል። እሺ በቃ ቶ ይቅር በቃ። ከኔ ጋር ማውራት ይደክምሻል አይደለም? ይደክምሻል። ስሚ ትልቅ ነን ብለው የሚያስቡ ሁሉ ትናንሾች ናቸው። ትልቅ ነን ብሎ ማሰብ ሳይሆን ቁም ነገሩ ትልቅ ሆኖ መገኘት ነው። ይሄ ነው። ኧረ ሻውሌ እኔ ትላንትና ትንሽ ሰው ነበርኩኝ የአባትሽ ተላላኪ። ዛሬ ግን ቤተሰብሽ ሁሉ በባትሪ የሚፈልገኝ ትልቅ ሰው ነኝ። ትልቅ አንቺስ ሆንሽ ልጅሽ ማን ስለሆናችሁ ነው በታክሲ የማትሄዱት? ንገረኝ እስቲ። እኔማ ሁሌም በታክሲ ነው የሚሄደው። እሷስ ብትሆን ማናትና ነው? ማናት ንገሪኝ። ስሜ ማናችንም ብንሆን በእግራችን ሄደን ነው እዚህ ቦታ ላይ ደረስ ነው። የምን መበጣጠስ ነው? አንቺስ ሆንሽ ልጅሽ ምንድን ነው የምትበጣጠሱት? ጨርሻለሁ። መሄድ ትችያለሽ። መሄድሽ ነው? ሄድሽ አይደል? ይሻውን ከነጋ ለመሄድ ትፈጠኛለሽ አይደል? ሂጂ። ኧረ ሂጂ። አንተም ከውርስ ተነቅላል። አንተም እንደኔ የአባትህን ስም አስቀይረህ በእናትህ ፊትህን ፈታ አድርገው። ምን ነበር ያለችው ዘፋኛ? ዓለም 9 ነው። አንቺ ደስ ብሎሽ ነው የምትስቂው? ደስ ሊለኝ አይችልም። በመጠኑም አልተከፋውም ማለት ግን አይደለም። ያን ያህል ስሜቴን ስብር የሚያደርገውም አይደለም። ማየና ፍት ግን ቤቱን ለቅሶ ቤት አስመስለውታል። እኔ ራሴን ባይተናነቀኝ ነው እዚህ የደረስኩት። ትንሽ ወንድሜ ስላስጨነኩ በጣም ይቅርታ። ግን አንተም ዜማ አጥፍታለች ብለህ ነው አይደል የምታስበው? አላሰብኩም፣ ግን በጣም ታሳዝኛለሽ። ማየም በጣም ታሳዝናለች።
አባዬም ያሳዝናል። እሱ እኮ እኔን ጠልቶኝ እኮ አይደለም ከውርስ ያገለለኝ። አባዬ በጣም ክፉ ሰው። እሺ አሁን እሱን ተው። እኛ ጋር ልታድር ነው አይደል የመጣው? አባቢ እኮ የሆነ ነገር ገዝቶልን ቢመጣ የሆነ ነገር አድርገን የራሳችንን ደስታ እንፈጥር ነበር። እኔማ አንቺና ጋሽ ለዓለም ጋር ባይሆን ኖሮ ቅምቅም አድርጌ መስከር ነበር ያማረኝ። እንደሱም ይቻላል። ትጠጣና እና አባዬ በር ላይ አደርሳለሁ። ከዛ አባዬም ተኝቶ ከሆነ ትቀሰቅሰውና ስማ አቶ አባቴ ትለዋለህ። አሁን የቀጠልነው ሰው አለ እንዴ? የለም። 40 ደቂቃ አለሽ። ትኩስ ነገር ይምጣልሽ ወይስ ወተሽ ተጨልሽ? አያስፈልገኝም። ያስፈልግሻል እንጂ ዛሬ ደግሞ ትንሽ የደበረሽ ትመስያለሽ። ተሳስተሻል። አልደበረኝም። አለቃዬ ብቻ ሳትሆኚ እኮ ጓደኛዬም ጭምርሽ። እንዲያው አይቼሽ መገመት አያቅተኝም። ታስታውቂያለሽ፣ ደብሮሻል። ሄሎ ክብርሽ። በጣም ይቅርታ የነመቤት የስነ ልቦና ባለሙያዋን ቀጠሮ ሳያስይዙ ማግኘት ይቻላል? አዎ አልፎ አልፎ በዘመድ እንሰራለን። እንግዲያውስ መተሽ እንነጋገር ወይስ እኔ ልምጣ? እንዴት በዚህ ሰዓት ደወልክ? ይሄ ሰውዬ ዛሬ ቦክስ ሊያስጨብጠኝ ፈልጓል መሰለኝ። ይሄ ከመሆኑ በፊት ትንሽ የስነ ልቦና ምክር እንድትሰጪኝ ፈልጌ ነበር። የቱ? የክፍል አለቃ ነው ወይስ ስራ አስኪያጁ? ምን ይለያቸዋል? ሁለቱም ያው ናቸው። ያኛው እዛ ሲያስነጥስ ይሄኛው እዚህ ያስለዋል። ዛሬማ ጥርሱን አርግፎ ነበር ያለኝ። ባትተዋቸው። እኔ እስከ ውስጥ ተነቀልኩልህ አይደል? ምን? አቶ በደል ልጅ አይደለችም ብሎ ከውርሱ ነቀለኝ። እየቀለድሽ ነው? ወይ ቀልድ። በቃ ከስራ ስወጣ ልምጣና እንገናኛ። አዎ ብታጽናናኝ በጣም ጥሩ። እኔም ላገኝ እፈልጋለሁ። ከስራ ስወጣ እመጣለሁ። አንቺ ግን ዜማ የምትገርሚ በጣም የምትወደጅ ሴት ነሽ። እውነት? የጠባኩ እኮ ነው። ይህም በኋላ ስንገናኝ ሰው በተሰበሰበበት ድምፅህን ከፍ አድርገህ ትናገረዋለህ። በቃ በኋላ እንገናኝ፣ ደውልልሻለሁ። በቃ እሺ፣ ቻው ቻው። ታዲያስ በሀሳብ ልኳራል። ከማን ንጋትን እየመሰልኩ ነው እንደዚህ ዝም ብለህ የምታይ?
ዛሬ አብረን ነው ሊዳቲ ነው እንዲያውም ቸኩላለሁ የሆነ ጉዳይ አለኝ የምን ጉዳይ ትልቅ ጉዳይ ነው ምን የቤተሰብ ጉዳይ ነው ቆይ ግን እንዴት መጣሽ አንተ ነህ የግድ ከተገናኘን ስላልከኝ መጣሁ አይደለም ወደ ኢትዮጵያ እንዴት መጣሽ ነው ያልኩሽ ላገባ ነው ማ አንቺ ልታገቢ ያ ምን ነው ታዲያስ ራስን ሊያምኝ ሰላም ነው አለ በስማ አንተ ደሞ ሰላም ላለው እንዴ አንተ ማትረባ ምን ነው ድሮም ወንዶች ስትባሉ ዲናን የመሰለች ቆንጆ የተውካት ፍቅሯን በግልጽ ስለነገረች ነው አይደል ቆይ እንጂ ግራና ቀኙ ሳታ ተናገሪ ምንም አላየም ድሮም ሴት ላይ ችግር አለበት ይሄኔ ካንዷ ጋር ከንፈል ለስድብ ነው እንዴ መጣችሁ ማን ነው እዚህ እንዳለ የነገረሽ ዝም በል አንተ እንዳለ ባቅማ ድርሽ አይደለም ነበር እሺ ስልክሽን ስጭኝና ሁሉንም ነገር በዝርዝር እንነጋገራለን አንቺም ከሰው ጋር ነሽ እሺ ያዙ 0921 ወይኔ ጉዴ እሺ 0921 አክቶኝ ለጊዜው ጥሪ አይቀበልም ሶሪ አይተሽው ነው የሚያክለው? ቀስ
ቀስ እያልኩ ጨርሰዋለሁ። ዜማ በፈጠረሽ በልተሽ እስክትጨርሽ እጄ እንደዚህ ሊሆን አይ እንደዚህ ወረድ ታረገውና አሁን ለምሳሌ መጉረስ ፈልጌ ነው በቃ አንቺን ብቻ አዛዥ ማን ያደረገሽ? ጥሩ ዜማ የሆነ ተንኮል አስበሻል አይደል? ምን ቆይ ግን አንቺ እውነት ነው የምልሽ እኔ ካለቃይ ጋር ተጋጨሁ ብዬ በግኛለሁ አንቺ ከውርስ ተነቅለሽ ቆይ ግን ነገር ማቅለል እንደዚህ ይቻላል? እውነት ያንተ የህልውና ጉዳይ ነው። ለእኔ ግን ንብረት ምንም ማለት አይደለም። እውነት ግን ዜማ ከውርስ መገለልሽ ምንም አልተሰማሽ? ተሰምቶኛል ግን አልተናደድኩም። የኔ ነው ታይ አንቺ እኮ የሆንሽ ሐኪም ነገር በቃ መናገር አልችልም። ትችላለህ። ሐኪሜ ነሽ ብትፈልግ በንግግር ወይም ደግሞ በዘፈን ሐኪሜ ነሽ ነው የሚለው። ይሄ ለፍቅረኞች የሚባለው አለ አይደል? አይዞህ ቅር አይለኝም። ሰላም ላይ ነው ወንድም። ሰላም። ፍቅሩ አልመጣም እንዴ? ፍቅሩ ከትላንትና ወዲያም አልመጣም። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is died.
ማርታ ለምን ታስጮኸዋለሽ? ሰላም መቼ ጮኸ? አልጮህም። በቃ ግን አስገቢና አስተኝ። እሺ ውሃ የምጠጣው እስኪ። Marta. ለተወሰነ ጊዜ እናትሽ ጋር ብትሄጂስ? ቢያንስ ሰላም አትለኝ? ቢበዛስ? ሰላም ነሽ ወይ ስልሽ አዎ ሰላም ነኝ ብለሽ የባሰ ልታቃጥኝ ነው? እኔ ሰላም ነው እንኩስ ለምን የምትቃጠለው? ለምንም። ለነገሩ አንቺ ምን ያስጨንቅሻል? የሳብኩልሽን ወንበር ትተሽ ጥርስ በጥርስ ሆነሽ ወደ ሌላ ወንድ ጋር ስትሄጂ እንኳን ምንም አይመስልሽም። ለምን አይመስለኝም? በኋላ እንደውም አብረን እንደነበርን ትዝ ሲለኝ በጣም ነው በራሴ ያፈርኩት። ትዝ ሲልሽ አብረን እንደነበርን እንኳን ድንገት ትዝ ብሎሽ ነው የምታውቂው። ደግሞ ይሄንን ሳታፍሪ ቀጥታ ለኔ ነው የምትነግሪኝ። ወይኔ ጉዴ! እኔ እኮ ለማለት የፈለኩት በቃ ለማለት የፈለግሽውን ብለሻል።
አሁን ሌላ ነገር ትጨምረሽ አእምሮዬን ከምትበጠብጪው ዝም በይ። እሺ እዚሁ ስለማድር ልብሴን ልቀይር። የት ነው እዚሁ? እዚህ እንደምትመጪ ስላወቅኩኝ ነው ስልኬን ያጠፋሁት። እዚህማ አታድሪ፣ ቤትሽ ነው የምታድሪው። ሸኝሻለሁ። አታድሪ? አዎ። ልሸኝሽ ነው ያልከው? አዎ። ታዲያ አንተ ለምን ትሸኘኛለህ? ቤቴን ስለማውቀው አድራሻ አያስፈልገኝም፣ ራሴ ሄዳለሁ። ክብሩ መጣ እንዴ? ስጠብቅህ ነበር። አረፍ በል እስኪ። ስብሰባ ገብቼ እንጂ ልደውልልህ ነበር። ጨረስኳል። ምኑን? ሰነዱ ነው ፈረምኩበት። አልቻልኩም አቶ ምስጋና። ሰነዱ ላይ ለመፈረም አለኝ ያልፈቀደልኝ። በምን የተነሳ እባክህ? ደግሞ ሴትኛው ሊና ነው ያልፈቀደልህ? የቦክሰኛነትህ ነው ወይስ የአካውንታንትነትህ? ከቅርብ አለቃዬም ጋር በግልጽ ተነጋግረንበት። ስለዚህ ባጭሩ አልፈረምህም ነው? አዎ። ጥሩ ውሳኔ ይሄ ከሆነ ጥሩ ነው። ለነገሩ የሰውን አእምሮ መቀየር አሸዋ እንደ መቀጥቀጥ ቀላል እንዳልሆነ አውቃለሁ። ለምንድን ነው እስካሁን ድረስ የቤቱ ስርዓት ፈርሶ ቁርስ እስካሁን የዘገየው? ለምንድን ነው? አቀርባለሁኝ፣ ደርሷል። ፈትክ! አቤት። ሰው እንዴት ስንት ዘመን ሙሉ አንድ ነገር ይማራል፣ አንድ ነገር ይመከራል? ቁርስ ለማቅረብ ቸኩዬ ነው። በጣም ይቅርታ። አሁንም ቁመሽ አናግረኝ። 10 ጊዜም ቸኩዬ ለካ ይቅርታ ጠይቀሽኛል። ይቅርታ። ዘውዴ ዘውዴ ዘውዴ
እሱን አልፈልግም። በጅኔ አሰገድ እንደሚል አሰገድ? አዎ አሰገድ። አሰግድማ ወደ ስራ ሄዷል። ማታ አላየሁትም። ራሴን አማም አድርጎኝ ተኝቻለሁ ብለዋል ብለሽኛል። ማታ ራሱን ስላመመው በጊዜ ነበር የተኛው። አሁን ደግሞ በጠዋት ተነስቶ ወደ ስራ ሄደ። አሰግድ ከዚህ ሰዓት ቀድሞ ወደ ስራ ሄደ ነው የምትይኝ? አዎ። ከመቼ ጀምሮ ነው ደግሞ ከዚህ ሰዓት ቀድሞ ተነሺ፣ ከዚህ ሰዓት ቀድሞ ወደ ስራ ሄጂ ሆነው? ማታ በጊዜ አልነበር የተኛው? በጠዋት ተነሳና ሻውል ስራ አዞኛል ብሎ ወደ ስራ ሄደ። አሰግድ ልብ ገዛ ማለት ነው። ጥሩ። በቀደም በወሰንኩት ውሳኔ ትንሽ አኩርፏል ብዬ እኔን ለማየት ስለፈለገ የዘገየ ነበር የመሰለኝ። ለካለ ስራ ነው። ትትግ የአንድ ነገር መልሼ መላልሼ ካላሰብኩ ካላሰላሰልኩ አልወሰንኩም። ምድር አድመኛ ሁላ ኧረ አድማ አይደለም ጋሼ። በቃሽ። ልጅ በጠዋት ስራ ሄደ ተብሎ ይወቀሳል እንዴ? በቃሽ እኮ አባባ ዜማ ጋር ነው የነበርኩት። በቃ ምንም አፍ የለሽም። ከአንቺ ጋር ጨርሻለሁ። እሺ በቃሽ። አንተ ተናገር። ምን አልከኝ? አይ ሌላ ቦታ ሄድኩ መስሎ ፍትግ እንዳትቆጣት ብዬ ነው። የኛ አዛኝ ቅቤ አንጓች እህትህን ስታስተዛዝናት ስትመክራት አብረህ ስታለቅስ ነበርክ ማለት ነው አይደለም? ነው አይደል? አብረህ ተዘንከረ አስተዛዘንከተ ነው። አዎ ይለኛል ደግሞ እንዴ? አዎ ይለኛል። አዎ ትለኛለህ። እኔ አባትህን በእደ ክብሬን ስገፈፍ ስሜን ስንጠቅ ምነው ዝም አልክ? ምነው የዛ ጊዜ አልተሰማህም? በግድ ደብኝ በግድ አስቡልኛል። በቤተሰብ መሃል በዘመድ መሃል ብቻዬን እንደምኖር አውቃለሁ። ብቻዬን
ማርታ ወደ ልትሄጂ ነው? ማታ ወደ ቤተሰቦች ይቻላል ከኝ እና ብልስ ድጋሚ እስክናገር እንኳን ትዕግስት አጣሽ? ነው ወይስ መጀመሪያም ለመሄድ ተዘጋጅተሻል? እኔማ ከትዳሬ ላፍታም ቢሆን መለያየት አስቤ እንደማላውቅ ታውቃለህ። እሺ አሁን ነይ ተመለሽ። ትላንትና ደግሞ ጭራሹን ብሶብሃል። ሌሊቱን ሙሉ ሳተኛ ነው ያደርክ። ታዴ ችግር እኮ ካልተናገሩት አይቀርም። ምን የሚነገር ሲኖር እኮ ነው። አሁን ተይኝሽ። እኔ ልተው። ምን አለ ግን የጋብቻ አማካሪዎች ጋር ሄደን ብናናገራቸው? ምን እነሱ መክረው እኔን ሊመልሱኝ ነው? አንቺም ስራ ፈት ስለሆንሽ ነው እነሱ ጋር የምትመላለሽ። መሞከሩ ምን ይጎዳናል? ታዴ ጎዳንም አልጎዳንም ከቤት እንዳትወጪ። ተመልሼ እመጣለሁ። ፍቅሩ። አቤት። እንኳን አገኘው። ጸሐፊ እንድልክብህ ሳስብ ነው ያገኘው። ፈለጉኝ? አዎ፣ ለተወሰኑ ቀናት ለአነስተኛ ጥናት ጉዳይ ፊልድ የሚወጣ አንድ ሰው እንድትመደብልኝ ልነግርህ ፈልጌ ነበር። ጥናቱ ምንድነው? እንደውም ባለፈው ዓመት አንተ መሰልከኝ ይርከው። አሃ፣ እሱንማ እኔ ራሴ ሄጄ ማጠናቀቃለሁ። ነው አሁንም ኃላፊ ሆነሃል። በየጥናቱ የግድ አንተ መሄድ የለብህም። አንድ ሰው መደብ። አቶ መራዊ፣ ከኃላፊነቱና ከመስክ ስራው ምርጫ ቢሰጠኝ ኃላፊነቱም የደሞዝ ጭማሪውን ቀርቶብኝ ስራዬን ብሰራ ነው የምመርጠው። ፍቅሩ፣ ምርጫ አልተሰጠህም። ኃላፊነትን መወጣት ትልቅ ኃላፊነት ነው አይደል እንዴ? አውቃለሁ። የት ቦታ የምትመደብ የተሻለ አስተዋጽኦ ማበርከት እንደምትችል ደግሞ የሚያውቀው መስሪያ ቤቱ ነው። መስሪያ ቤቱ ቶ የትኛው መስሪያ ቤት ልትል ነው አይደል? መቼም ህንፃው አይሆንም። ኃላፊዎቹ፣ ሰራተኞቹ፣ ሰዎቹ ናቸው መስሪያ ቤቱ። ካልሆነ በማመልከቻ ጠይቃለሁ። መጠየቅ ትችላለህ። መልሱን ከወዲሁ ልንገርህ። ጥያቄ ተቀባይነት እንደማይኖረው ፍሬው አሁን ነው መግቢያ ሰዓት አይደለም እኮ በአንተ ቤት ሸውደህ መግባት ነው አይደል? ባሉካው ታሞ እኮ እሱን ሐኪም ቤት አድርሼ መምጣት ነው። እና ታዲያ ታስፈቅድም እንዴ? ስራውን ትተቆማል አይደል? አንተ እሱ እንደት ያንን በርሜል ላይ እየገፋ ውሰድና የተረፈውን ኬሚካል እየቀናነስክ ሙላው። ግዳይ
አንፈልግም። ጋሽ በእደ የለም። የሌለ ሰው አትፈልግ። ይህንን ሰነድ በትክክል መሰራቱን አረጋግጥና ፈረመበት። ሌላ ሰው የሰራው ደግሞ እኮ ለእኔ ነው የተመራው። ለዚህ ነው ፈርምበት ያልኩ። ክብሩ፣ ለምንድነው በእያንዳንዱ ነገር መጨቃጨቅን የምትፈልገው? ለእኔ የተሰራውን ሰነድ እኔ ለምን አልሰራሁትም ብዬ መጠየቅ ነው መጨቃጨቅ? አዎ ጭቅጭቅ ነው። ዝም ብለህ ፈርም እኮ አልተባልክም። አይተህ አረጋግጥና ፈርምበት በቃ። መጀመሪያ ለምን እኔ እንድሰራው አልተፈለገም? አንተ የኛ ጉዳያችን አይደለም። የኛ ጉዳይ ስራው ነው። በቃ ሆን ብለን ስራውን ለአንተ እንደምንሰጥ ነው አይደል የምታውቀው? መቼም ስህተት አይደለም። ትናንት ሰነዱ ሲመጣ አንተ አልነበርክም። ስራው አስቸኳይ ስለነበረ ለአዳነ ተሰጠው። በቃ ይሄ ነው። ትናንት ከምሳ ሰዓት ውጪ ከወንበሬ ተነስቼ ነበር። እንዲያውም አዳነ ራሱ እንደሰራ ራሱ ይፈርምበት። ለአንተ የተመራበትን እሱ እንዴት ነው የሚፈርመው? ነገርኩህ እኮ እሱ እንደሰራው ራሱ ይፈርምበት። ክብሩ፣ ተከባብሮና ተግባብቶ መስራቱ አይሻልም? እኔን ወይም ደግሞ አቶ ምስጋናውን አይደለም አክብር እያልኩ ያለሁት፣ ስራህን አክብር ነው የምንለው። ስራዬን ስለማከብር ነው አሰራሩ ለምን ይመረዛል ብዬ የምጠይቀው። መመረዝ ነው ያልከው? ከመበላሸት ካለፈ ያው መመረዝ ነው የሚባለው። እሺ አሁን በነገር መጎነታተሉን ተወውና ፈርምበት። ነገርኩህ እኮ የሰራው ሰው ይፈርምበት፣ ወይም ደግሞ ድጋሜ ለስራውና እኔ ልፈርም። ማርሸት አቤት። አሰግድን ጥሪው። እሺ ለምሳ ካልወጣ ጥሩ። እንዲህ ያለ መልስ አልፈልግም አላልኩሽም? ካልወጣ የሚል መልስ አልፈልግም። በቃ አድርጊ ከተባለሽ ማድረግ ነው። ጨርሻለሁ። ሽፈራው አረፍ በል እንጂ። ኧረ ምን እቀመጣለሁ? አቶ ምስጋናው ጊዜ እየወሰደብን ያለው ስራው አይደለም። ስራ አልሰራም፣ ፈርም
አልፈረምም የሚሉት መጓተቶች ናቸው። ክብሩ ይሄ በየጋዜጣውና በየቴሌቪዥኑ ብልጭ እያለ የሚታየው ልጆች ባለፈ ባገደመ ቁጥር ክብሩ የሚሉትን በቁም ነገር ወስዶት ሳይዘናጋ ይቀር አይመስለኝም። ይሄ መዘናጋት ብቻ አይመስለኝም። መስሪያ ቤት እኮ ደሞዝ የሚከፍለው እዛ ለሚቀጣቀጥበት አይደለም። እሱማ እኮ የመስሪያ ቤቱን የቦክስ ክለብ ወክሎ ነው የሚጫወተው። ቢሆንም ቅድሚያ መሰጠት ላለበት ለዋናው ስራ መስጠት አለበት። ትክክል ነህ። ለመሆኑ ምንድን ነው አሁን ጭቅጭቁን ያነሳሳው? ይህንን ሰነድ ትናንት እሱ ስላልነበረ አዳነ እንዲሰራው ሰጠሁት። አሁን ዛሬ ትክክል መሆኑን አረጋግጥና ፈርምበት እለዋለሁ። አልፈርምም አለ። ለዚህ ነው የመጣ ነው። ክብሩ ምነው ዝም አልክ? አስተያየት ስጥ እንጂ። ሽፈራው እንዳለው አዳነ የፈረሙበት ስራ ሰላም ካለ እንግዲህ በግድ እናሰራው። እህት ሰው ነው የሰራላት መሰለኝ። የዛሬ ምግቧ ይጣፍጣል። ኧረ እሷ እኮ መሆኗ በፊት ዝም በል እባክህ። እናንተ ቤተሰብ ደግሞ መንገድ ሲሰጧችሁ መካከብ ትወዳላችሁ። ትልቅ ነኝ በማለት ትልቅነት የሚገኝ ይመስላል። ልክ ማይናገርም ብላ እሺ ይቅርታ። ለምን ያጠፋው ነገር አለ? አይ ማለት እሱ ሳይሆን እኔ ይቅርታ በለኝ እስኪ። ይቅርታ ማለት ለእናንተ ትልቅ ውርደት፣ ትልቅ ውርደት። ያቺ ጨጓራዬ ነው የምትልጠው። ስማ፣ ትልቅ ሰው ማለት ደግሞ ደጋግሞ የሚሳሳት ነው። ያቺ ባለማስተርያት እህትም ደግማ ደጋግማ ትሳሳታለች፣ ግን ትልቅ ሰው ነች ማለት አይደለም። እሺ ብላ አትይኝ፣ ይልቅ ብላ በቃ ሁለቴ ቁርስ ነው የሚበቃ? ለምን ተናገርከኝ ነው? ንገረኝ፣ ለምን ተናገርከኝ ነው? እናገራለሁ፣ ማንንም ሰው እናገራለሁ። እኔ ልሄድ ነው። ጋሼ እንደዚህ ነው ያሳደገ? ስጠግብ ገበታ ረግጠህ ሂድ ብሎ ነው ያስተማረ? አይደለም። ስማ፣ ያቺ ሙሮ እህትህም ሰው የሚነግራትን ሁሉ አልሰማ ብላ ከውርስም ከቤተሰባዊ ግንኙነትም ተነቅላለች።
ከእሷ ጋር የገጠመ ሁሉ ተመሳሳይ ዕጣ ነው የሚደርስበት። ተጠንቀቅ። እሺ ምንድን ነው? እሺ ምሳ በቃኝ ያልኩትን አይደለም? በእውነት ጠግቤ ነው። እየደወሉ አስቸገሩ አይደለም? አይ አይደለም፣ ማናገር ስላልፈለኩ ነው። አልነግርህም። አይዞህ አልነግርህም። እዚህ ምንም ስለማሰራ ውጣና አናግራት። ሄሎ ሄሎ ዜማኔ ዜማነሽ አንቺ? አዎ ዜማኔ። እስቲ ፈጠን ፈጠን በይ። ምን ነው? ምን መጣ? ይስተካከላ ቤቱ። የምን መስረቅ ነው? አንዷ መጣ። ውይ በሩቅ እንዳየሁት አይደለም። እዚህ 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 ጠበበ ምናምን ትይም እንዴ? ሌላዋ ደግሞ እስኪ ያንን አምጪው ልጄ። አይ 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 ጥራቱ አያምርም። ያኛው ለው በሩቅ እንዳየሁት አይደለም። ሌላዋ ደግሞ እስኪ ያንን አምጪው። አይ አይ ተው ያኛው አይ ይቅር እያለች አንድ የአንገት ልብስ ላትገዛ ትከምርልሽ የለ ተከምሯ። የኛ ስራ ደግሞ እሱም ቦታ ቦታ ማስያዝ ነው። በይ በደንብ እናስተካክል። እንትን ሆነ እንትና መጣ ብሎ ስራ ማቋረጥ የለም። ደንበኛ ከመጣ ብቻ እናቋርጣለን። ሰዋሰው ወይ በስመ አብ! የማርያምን ብቅል እያፈጨው ነው። የማርያምን ብቅል ፈጭተሽ ስጨርሽ ዞር በይ እስኪ። አንተ ደግሞ ስትገባ ጥላም የለህ እንዴ? ጥላይ ምን ያደርግልሻል? እንዴት በዚህ ሰዓት ትመጣለህ ብዬ ላስብ። እሺ በዚህ ሰዓት እንዴት መጣ? በቃ መጣሁኝ። ጋዜጠኛ ይመስል ለምን እንዴት አትበይ። እሺ ሻውላ በሳይቶ ነው የመጣሁት። እባክሽ አንቺ ደግሞ 40 ጊዜ ትደውያለሽ። ስልኩን ስዘጋብሽ ማንሳት እንደማልችል አይገባሽ እንዴ? ስፈልግስ አሃ እስቲ እንዴ ይሄንን ቦጌ ቁልፍ እንዴት እዚህ ጋር ተተክላለህ? ፍትግናት አይደል የሰፋችልህ? ኧረ ራሴ ነኝ እባክሽ። እሱ ጋር ባዶ ሲሆን ከሌላ ሸሚዝ ላይ ተከልኩት።
ወይ እስቲ አውልቀው ለመንቀልም ለመትከልም ምንም አይመች ኮሌታው ላይ ያለውን ተክለልሃል ቁጭ በል ተካርገው እንታረቅ አይደል የመጣነው እንታረቃለን ምሳል እንበላ ነው የመጣነው እንደተቆረፈ ነው እንደምንበላው ምንድነው የምንቆረፈው እያወራን አይደለም እንዴ የኔ ፍቅር ፊትን ብታየው እኮ አይደለም ምሳ መብላት ለማውራት ይዘጋል ግዴለ ሜራሲን ፊት ማየት ስለማልችል እኔ ነኝ ይዘጋኝ አሁን ምሳ ልብላበት እሺ ቆይ እንበላለን ተደውሎ ነው አንቺ አራት ተደወለም ይሄው ታዲያ ምሳ ለመብላት እጃችን ከታጠብን በኋላ መልሶ ሞባይል መነካካት ምን አመጣው ነው እኔ ደስ እንዳይለኝ የኔ ፍቅር እስኪ ሳትናደድ መልስልኝ አንተ እንዳትቀና ምንድነው ማድረግ ያለብህ ቅናት ነው እንዴ ንዴት ነው እንጂ እሺ እንዳትናደድ በቃ እኔ የማልፈልገውን ነገር አለማድረግ ምንድናቸው የማትፈልጋቸው ነገሮች ብለሽ ብቻ እንዳትጠይቂ አልጠይቅም ይሄው የኔ ፍቅር ሁሉንም ነገር እንዲያስረዳ ብዬ ቀጠርኩት እሱ ነው ካፌ ውስጥ የነበረው ሰው ታዲያ እንዲህ ሲል እንዲህ በለው እንትን ካለ እንትን በለው ብላችሁ ተናግራችሁ ልትመጡ እንደምትችሉ መገመት የሚያቅተኝ ይመስልሻል አይደለም ነው ደግሞ ካንተ ጋር አይደለም ከሷ ጋር ነው እየተናገርኩ ያለሁት እስክንድር እኮ አብራኝ የተማረች ልጅ ቦይፍሬንዷ ነው እሱን እዛ ተከገ ሄዳችሁ ቁጭ ብላችሁ ትጨዋወቱ እኔ ምሳ ልበላ ነው የመጣሁት እንግዲህ መግባባት ካልቻለ እንዴ ቁጭ በል እንጂ እስክንድር ቁጭ በል እኔ ልሂድ እንጂ ምን አድርጋለሁ
ቀጥል አንተ። ይሄ መመሪያ ነው፣ መመሪያ ነው፣ መከበር አለበት። ሂድ ቀጥል፣ ንገሪያቸው አንቺ። ና አሰግድ፣ ና ይቆማል እንደ ይሄ ሰው እንደ ጤናም የለው እንደ ይሄ ሰው ከስላለ ስማ፣ ይኸውልህ እያንዳንዱን ነገር በንቃት ተከታተል እሺ። አንተና ሌሎቹ ሰዎች አንድ አይደላችሁ። እኔ አንድ ነገር በሆን አረ ባልሆንም ድርጅቱ ያንተ ነው እሺ። አንተ ባለቤት እንጂ ሰራተኛ አይደለም። በቃ ብለው ወደ ስራ አሰግድ፣ ወደ ስራ። እሺ ጋሽ ለዓለም እኔን ፈልገህ ነው የመጣው? መቼም አንተን ፈልጌ ቢሆን ምናልባት አሰግድን ፈልገህ ልትመጣ ትችላለህ። ወይም ድርጅታችን የሚሸጣቸውን የቅባትና የመዋቢያ ፈሳሾች ማምረቻ ኬሚካሎች ፈልገህ ልትገዛ ልትመጣ ትችላለህ። ወይም ይህንን የተዋበ አየር ልትመገብ ትመጣ ይሆናል። እሺ አንተ ጋር ነው። ለማንኛውም ቢሮ ገብተን ብናወራ ይሻላል። ቢሮ መሄድም ለምን ያስፈልገናል? አንተ እንዴ አንተ እንጨቱ ጣል እንዴ! ለምንድን ነው የማታጎነብሰው? ይኸውልህ ነብር አየኝ በል፣ ጠብቀኝ አንተ ሬሳ። እሺ ጋሽ ለዓለም ለምንድን ነው የፈለከኝ? በደ እንዳሄጄ እያየኝ የለውም አስባለ። ታዲያ ይህንን በስልክ ደውለህ ልነግረኝ ይችል ነበር። እዚህ ድረስ መምጣት አያስፈልግም። ቤተሰቡን ያበጣበጠውን የስም ጉዳይ ለዜማ ሳልነግራት እኔ ራሴ እጅ አደርገዋለሁ። እናደርገዋለሁ? በጣም የሚገርም ነው። ይሄን ያህል ሲታመስ ዝም ብለህ አሁን ለምን ለማውረድ ፈለግ? በቃ አደርገዋለሁ አልኩ፣ አደርጋለሁ። ምክንያቱም መታወቅ አለበት። ደግሞ ይሄንን ለኛ መንገዱ ለምን አስፈለገ? ሄደህ ራስህ ማድረግ ትችል ነበር አይደል እንዴ? ጥሩ እንግዲህ አድርግና አሳየን። እሺ እናንተ እኔ አንዱ ካንዱ አይሻልም እንዴ? የት ነው ያለሽ? ወዴት ልሂድ ደግሞ? እመጣለሁ አላልክ? እሱን ልነግርሽ ነው። አሁን ነው እመጣለሁ። ምንም ታልጋሽ ቡና ብቻ ሌላ ምንም አልፈልግም። የሚበላ ነገር ይምጣል። በርገር ነገር ለመክሰስ ቡና ብቻውን ይሆናል። ቡና ብቻ። ባይ ባይ። አንደኛ በስራ ተቆመሽ ስሚ። ቡና ውስጥ መርዝ ይኖርሻል። ትንሽ መርዝ ጠብ አድርጊበት።
ጋሽ ቀለኛ ነው። ይልቅ የታዘሽውን አምጪ እንጂ ጋሽ ዛሬ ብዙም አትበሳጭ። ትንሽም ቢሆን የምስራች አለ። የምስራች 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 ደስታ የሚባሉት የልጅነት ህልሞች ይመስሉኛል። ጋሼ ግን ትዝ ይልሃል ባለፈው የነገርኩህ ቀጥ ብሎ ራሱ ይመጣል አላልኩም? ጋሽ ለዓለም ይኸው ራሱ መጥቶ ስሜን አወርዳለሁ አለ አለ። ጥሩ ያደርገውና ነው በጣም የሚገርም ነው። በቃ ጋቼ የኔ እናንተ ንግግራችንም ሐሳባችንም አንድ ነው። በጣም ነው የሚገርመው። እኔም ልክ እንደዚህ ብዬ ነው የመለስኩት። ተስፋ ያለው ይመስላል። ግን ጋሼ አጅሬ ግን ሆነ ብሎ በየዋህነት ያደረጉ አይመስለኝም። በምንም ይሁን ብቻ ያደርገው። አይደለማ ጋሼ አይደለማ። ይኸውልህ ቆይ ይኸውልህ ጋሼ እኔ ካንተ አውቃለሁ ማለት አይደለም፣ ግን ለምን እንዴት በምን ምክንያት የሚለውን ነገር ማወቅ ያስፈልጋል። በፊትም እኮ በእሷ ሊነግር ነው እሷን የፈለጋት። ስሜን መልሳለሁ አለ። ቆይ አስጨርሰኝ ጋሼ አለ። ግን ቆይ ግድ የለም አስጨርሰኝ። ይኸውልህ በእሷ በኩል ሊያገኝ የሚችለውን ውርስ እንደተነቀለ ሲያስብ ነው ይህንን ነገር ያሰበው። ገና እኮ አንተ ከሞትክ በኋላ ነው ውርሱን በዜማ በኩል ለማግኘት የሚያስበው። ሻውሌ ገንዘብ ስጠኝ ቢለኝ እኮ ምንም አልፈም የፈቀደውን ያህል ፍራንክ ይሰጣል። ዝግጁ ነው። ልጅን የሚያህል ሕያው ነገር ዜማን የሚያህል ሊሰጥ ይችላል። ጉዳይ አለ። ግን ስሜን ይመልስልኝ ጋሼ። ይኸውልህ ግድ የለም ቅሩብኝ አልፈልግም በላቸው። ግድ የለም ወይ ጋሼ። የ6 ኪሎ አንበሳ ከዚህ በኋላ ጫካ ገብቶ አንበሳ የሚሆን ይመስልሃል? ነገር ይመስልሃል ወይ? እኔ ይኸውልህ ሌላ እኮ አይደለም። አሁንም ዜማን መታ ልጅ አትሆንም። አቶ አለማየሁ አቶ አለማየሁ አቶ አለማየሁ እሱ አይደለም? እየጠራሁት እኮ አልሰማኝም። ይቅርታ። ተራው ደርሷል፣ መግባት ይችላል። እሺ፣ አመሰግናለሁ።
ክብሩ ወሬ ልትሄድ ነው? እየተቆጣጠርከኝ? ለቁጥጥር ማንስ አይመስለኝም። ከግቢ ሳልወጣ ትንሽ ዞር ዞር ልበል። ከዞር ዞር በፊት ይህን ፋይል ለእነ አብርሃም አድርስላቸው። አልሰማኝም? ሰምቻለሁ። ታዲያ ምነው ቆመ ቀረ? የተላላኪውን ስም እስክታስታውስ እየጠበቅኩ ነው። ስራ የለህም አይደል? ስራዬን እስክትሰጠኝ እጠብቃለሁ እንጂ ያለ ቦታ ያልገኝ። ምን መሰላቱ አለማየሁ፣ በጓደኛ ትዳር ውስጥ የተፈጠረውን ችግር ለመፍታት ራሱ ባለ ጉዳዩ መምጣት ይኖርበታል። ይገባኛል፣ ግን እሱ ከመምጣቱ በፊት አንዳንድ ማወቅ የምፈልጋቸው ነገሮች ስላሉ። ምንድነው ጥያቄው? እናንተ ጋር የሚመጣ ሰው ሚስጥሩን ሁሉ መናገር አለበት? አዎ። ሚስጥሩን ትጠብቁለታላችሁ? በሚገባ። በምን እርግጠኛ መሆን ይቻላል? ቃሌን እሰጥሃለሁ። ቃሌን እንድጠብቅ ሙያ ያስገድደኛል። አልተዋጠልህም? የሰዎች ሚስጥር ማልጠብቅማ ከሆነ ስራዬን መቀጠል አልችልም። እውነቱን ልንገርሽ፣ ማመን ቸግሮኛል። እንደነገርኩሽ ጓደኛዬ ሌላ ሴት በመውደዱ ምክንያት ከባለቤቱ ጋር እየተጣላ ነው። ከአንቺ ጋር መገናኘት ቢችል ጥሩ ነው። ነገር ግን ሚስጥሬ ባይጠበቅስ በሚል ስጋት ነው አንቺ ጋር መምጣት ያልፈለገው። ምንም ስጋት አይደርበት። ለኔ የሚነግረኝን ሁሉ ለራሱ እንደሚነግረው ይቁጠረው። በሚቀጥለው ቀጠሮ አሳምኜ ይዤው ለመምጣት እሞክራለሁ። ለዚህ ነው እንደ ቤት ሄደን እንበላለን ብለሽ ይጠራሽ? አይዞ፣ ወጦቹ መሞቅ ብቻ ነው የሚቀራቸው። ደግሞ በዚህ ባለንጋ ጣቶቼን የሰራኋቸው። ምን ጣቶቼ ማየት ፈለግ? አይ ወጡን ለማየት ሄደን ተራራሁት። እንካሽ ይሄን ዘይት
ያንን ሂሳብ አልሰራም ካልኳቸው በኋላ እኔ የምሰራውን ስራ ለሌላ ሰው እያሰሩት ነው ያሉት። ያንን የሚያደርጉት ሞራልህን ለመንካት አውቃለሁ። በዚህ ብቻ የሚያቆሙ አይመስለኝም። ከዚህ በላይ ምን ያደርጉኛል ብለሽ ግፋ ቢል ምክንያት ፈልገው ከስራ ቢያባሩኝ ሚስጥራቸውን አውቀባቸዋል። በቀላሉ አያባርሩም። በተለያየ መንገድ እነሱን የምትመስል ግን ያግባቡሃል። እሱንም ሞክረውት አልቻሉም። ወደ ማስገደዱ ይሄዳሉ። በጨለማ ተደብቀው በስለት እንዳያስፈራሩ ይፈራሉ። ከልክ ያለፈ በራስ መተማመን አይኖር፣ ትጎዳለህ። ትንሽ ስጋት ያስፈልጋል እንድትጠነቀቅ። ምንድነው ጥርስ በጥርስ ያደረገሽ? እውነት ግን አሰገድ ማለት የኔ አሰገድ ማክሽን እንጨንቆኛል አውልቀው። እኮ የሰርጋችንም ቀን በቲሸርት እንዳትመጣ ነበር የምፈራው። በቃ አንቺ ምንም እንደማላስብ ነው ለምሰማሽ። አንተማ ታስባለህ እንጂ ሀሳብህን ካላገኙት ችግሩ የነሱ እንጂ አንተ አይደለም። እባክሽ አንቺ ብቻ ነሽ ሰውን ታስባለህ የምትይው። የወደድኩህ ምን ይለኛል አይደል? እሺ እስቲ ዛሬ እንዲዘንጥህ የመጣህበትን ምክንያት ንገረኝ። ቆይ ምን ነው እንደዚህ ካለበት ደግሞ እውነቱን ልንገርሽ፣ ልብሱ ክረባቱን ጓደኛዬ ለቢዜነት የገዛው ልብስ ነው። ነገ ምን እንዝበታለን? እውነት? እስቲ ሰው ሙች በለኝ። ለእኔ ክብር ብለህ የባለ ሀብቱ ያቶ በእደ ልጅ ልብስ ብድር ውስጥ ገባ እባክሽ ላንቺ ብያለሁ ነው አሰግድ ሙት ነው ሰው ትሙት። አይ ለዚህ እኮ ነው አንድም ቀን ትወደኛለህ ብዬ ጠይቄኝ ማለት ነው። ምክንያቱም ትወደኛለህ። አምላኬ ይችን ቀን እንዴት በናፍቆት እንደምጠብቃት ምስክር ያንተ ነህ። አይገርምም ግን ለዚህ መድረሳችን? ለምን ይገርማል? ወድሻለሁ፣ ትወጂኛለሽ፣ በቃ። ከዚህ ሁሉ በፊት ግን ያንተ ቤተሰቦችና የኔ ቤተሰቦች መተዋወቅ ነበረባቸው አይደል?
ምን ቀለበቱ? የምን ቀለበት? ምን እንደምታወራው? አይቶ ምንም አይደለም። እኔ ነኝ ተሳስቼ ያሳሳትኩ። እኔማ ተሳሳትኩ። አልተሳሳትክም። ይቅርታ ቶሎ እኔ ቀለበት ጠብቄ ነበር። እንኳን ለሁለተኛ ዓመታችን አመሰግናለሁ። ለምን መጣሽ? ሽኝት አለ ተብሎ ተነግሮኝ። እውነቴን እኮ ነው። ማን ቀለደ? ደግሞ ይሄን ልብስ እንድትለብሽ ማን ፈቀደልሽ? የቤቱ ባለቤት። ይሄ አያምርብሽ። የሚያምርብሽን እመርጥልሻለሁ። እኔ ይሄን ነው የምፈልገው። በእኔ ልብስ መዘነጥ ካለብሽ እኔ ነኝ የምመርጥልሽ። ሌላ አልለብስም። እኔ ይሄን ነው ቦይስ ሊሊ እሺ በቃ ታርከናል። ክፈሽ መቼ ነው የምትሄደው? ነገ። አላውቅም። አሳ ጎርጓሪ ዘንዶ ያወጣል አይደለም የሚባለው? ዛሬ አሳ ነባሪ ሳወጣው አልኩልሽ። አሳ ነባሪ የአሳ ትልቅ ወንድም እሱን ሳወጣ ድክም ብሎኛል። ምን አገኘ? ላንቺ እኮ አይገባሽም። እንዲሁ ዝም ብዬ ብቻዬን ከማወራ ብዬ ነው። ለምን አይገባኝ? ይልቅ እሱን ተይውና ያ ማን ነው ወንድምሽ? ማን ነው ያ? ማሰግድ እና ሌላ ማን አለ? የጠፋውማ ስሙም አድራሻውም ጠፍቷል። የእናንተ ቤተሰብ እኮ ቲያትር ነው። ይሄን የትልቁ ባለሀብት ልጅ ዳቦ አሮበት በየመንገዱ ይለምን ይሆናል። ስማ አንተ እግዚአብሔር ይስጥልን። ዞር በል ከዚህ። ምን ይመስላል? አትዞር በል እኮ ነው የምትባለው።
የኔ ጌታ ስሜ እኔ ባልኖርለት እኔ ሻውል ባልኖርለት ታናሽም እንደ ታላቁ ጠፍቶ ነበር የሚቀረው። አሰግድ ምን ሆነ? ምን እሱማ ምን ይሆናል? እባክህ ደግ ትልቅ ሰው ሁን ሲባል የተንሸራተተ መሬት ላይ ወድቆ ይገኛል። ምን ይሆናል? የምትለው ምንም አልገባኝ። አንቺ ገብቶሽ አያውቅም እኮ ነው የምልሽ። ሊገባሽም አይችልም። ምን አጠፋ ስልህም ምንም አላጠፋም ትለኛለህ። ለራሱ መጥፊያውን አዘጋጀ እንጂ ምንም አላጠፋማ። እኔ እኮ የእናንተ ቤተሰብ እኮ እንደው ግርም ነው የሚለኝ። ግርም እንዴ ትልቅ ነን ትሉና ደግሞ እኮ ማንም ሳይላችሁ ነው ራሳችሁን ትልቅ ነን የምትሉት። ከዛ የሆነች ጠጠር ስትነካችሁ ፍርክስክሳችሁ ይወጣል። ለምንድን ነው በዝምታ እንደዚህ ትኩር ብለሽ የምታይ? ምን ልበል? የፈለግሽው ብትፈልጊ ብቻ የፈለግሽውን ተናገሪ። እሺ እንነጋገር ካልክማ። ከዛ በፊት ግን እራት መብላት እፈልጋለሁ። ለምንድን ነው እንደሱ የምታይ? ስሜ ሰው እንደዚህ ሲያየኝ አልወድም። እሺ ሁለተኛ እንደዚህ እንዳታይ። ሁለተኛ Kapattın. Почему bunlar? ደግሞ ልዩ ነሽ አንተ አባት። ለምንድን ነው ማሚ የምታናድዳት? እናት ሲቆጣ ልጅ ያለቅሳል። ቆይ ሁለተኛ ማሚን አልቆጣትም በል። ማሚን ከተጣላሃት እኔም እጣልሃለሁ። ቆይ ማሚ አታሳዝንህም? ልዩዬ። አቤት። ምን እያደረግሽ ነው? የተጫወትኩኝ። ታዲያ ከማን ጋር ነው የምታወሪው? ከቃቃ እናትና ከቃቃ አባት ጋር። ምን እያልሽ? ሚስጥር ነው። የምን ሚስጥር? ለቃቃ እናትና ለቃቃ አባት የተነገረውን ለእውነት እናትና አባት አይነገርም። አባቢ እኔንም አንቺንም በጣም ይወደናል። እሺ አባቢ እንዳትጣይ። እሺ አባቢ እኔን እኮ አይቆጣኝም፣ ደግሞ ይወደኛል። እሺ የኔ አባቢን አትጣይሽ። አንቺንም ቢጠራሽ ታዲያስ? አይ እንዴት ነሽ? ሰላም ነህ? አለሁልሽ። የበረታሽ ነው? አዎ ሰላም። አለቃሽ አለች? አዎ አለች። እንደውም እኮ አሁን እንግዳ በሌለበት ሰዓት ነው የመጣው። ስለዚህ ሎሌው እንዲገባ ተፈቅዶለታል? አዎ መግባት ትችላለህ።
እንግዳ ንጉስ ነው። አስገባች። ይሄ ለኔ መቅረብ የነበረበት ጥያቄ ነው። ልክ ነህ፣ አልነበረበትም። ይቅርታ። ኧረ ምንም ይቅርታ አያስፈልገውም። እሺ፣ ዛሬ እንዴት በድንገት መጣ? በድንገት ሳይሆን አስቤበት ነው የመጣሁት። ቢያንስ ህሊናዬን ከጸጸት ለማዳን ላነጋግርሽ ብዬ ነው የመጣሁት። ያንተ ህሊና ነው የሚጸጸተው? ኦሽ ዘንድሮ ጣጣችን እንደ ሳይኮሎጂስት ስለሆንሽ የምታስቡትን ሁሉ አውቃለሁ ለማለት ነው። እሺ ሳይኮሎጂስት ቅድም የት ነበርኩ? አሁንስ ምን ላናግርሽ ነው የመጣሁት? እኔ እኮ ምንም አልተናገርኩሽ። አውቃለሁ ማለት ብዙ ሰዎችን ለውድቀት ዳርጓል። አንቺም ተምራለች የምትባዩ፣ የተሰነጠቀ ትዳር ትጠግናለች የምትባዩ ባለ ማስትሬቷ አባትሽን ለመግደል ታስባለች ብሎ ማንም አይገምትም። እኔ ነኝ አባቴን ስለመግደል ማስበው? አዳራሽ ተከራይተሽ ሰዎችን ሰብስበሽ ሰራተኞችሽን አሰማርተሽ ኬክ አስጋግረሽ አባትሽን በአደባባይ በቁም አዋርደሽ ውጣልኝ! ግን የመጣሁበት ዋናው ቁም ነገር ይሄ አይደለም። ቁጭ በይ፣ ተቀመጭ። ሲጀመር ገና አባቴ የምትዩ ጋሽ ለዓለምን አታውቂውም። እሺ እውነቴን ነው የምነግርሽ። ከወላጆችሽ የተቆራረጥሽበት ጋሽ ለዓለም ማንም ና ሳይለው ሄዶ እሷ ባትፈልግም ስሜን አወርዳለሁ ብሏል። ይሄን ልትነግረኝ ነው የመጣኸው? እውነቱን ብታውቂው ይጠቅምሻል። ከአንቺ ልጅነት ሳይሆን ገንዘብን የፈለገው ገንዘብ። ስማ አባቢ፣ ከራሱ በላይ ውጣልኝ!
ያልተፈታ ድምፃቶ ያልተፈታ አቤት ኧረ አቤቱ ስንት አለ በየቤቱ ነገ መቼ ነው ነገ